ይህ የምታዩት የ2017 ንግድ ፍቃድ ነው። ንግድ ፍቃድን ላድስ ባሰብኩበት ቀን 20 ሺህ ብር ልጭበረበር ነበር። አብዛኞቻችሁ ደግሞ ንግድ ፍቃዳችሁን ባለማደሳችሁ በየቀኑ ወለድ ይኖረዋል። እንደዛውም ደግሞ 20 ሺህ ብር ልትቀጡ ትችላላችሁ። ስለዚህ ንግድ ፍቃዳችሁን እንዴት ነው የምታድሱት የሚለውን በዛሬ ቪዲዮ የምነግራችሁ ይሆናል። ስለዚህ በጥሞና ተከታተሉኝ። እንዴትስ ልጭበረበር ነበር የሚለውንም አጠር አድርጌ የምነግራችሁ ይሆናል። ድርጅታችሁ ፒኤልሲ ቢሆን ሶልም ቢሆን ምንም አይነት ንግድ ላይ በምትሰሩበት ጊዜ የ2018 ንግድ ፍቃዳችሁን ማደስ ይኖርባችኋል። በምታድሱበት ጊዜ etrade.gov.et ላይ ነው የምትገቡት። አካውንታንት ልትሆን ትችላላችሁ፣ ንግድ ባለቤት ልትሆን ትችላላችሁ። ይህንን መስመር ነው የምንሄደው ማለት ነው። እኛ ንግድ ፍቃዳችንን አድሰናል። ነገር ግን ለማደስ መስፈርቶቹን አሳያችኋለሁ፣ ምን ምን ታሟላላችሁ የሚለውን አሳያችኋለሁ ማለት ነው። ስለዚህ ይመዝገቡ ከሆነ አዲስ ንግድ ፍቃድ ለምታወጡ ነው ማለት ነው። ነገር ግን ለመግባት እያሰባችሁ ከሆነ ይግቡ የምትለዋን ትጫናላችሁ። ይግቡ የሚለዋን ከተጫናችሁ በኋላ ዩዘር ኔም እና ፓስወርድ ይጠይቃችኋል። እሱን ካስገባችሁ በኋላ ቀጥታ ወዴት ያስገባችኋል? ወደ ድርጅታችሁ ይቀጥል የሚል ያስገባችኋል ማለት ነው። ይቀጥል የሚለውን ስትነኳት እንደምታዩት እኛ ንግድ ፍቃዳችንን ንግድ ፍቃዳችንን አድሰናል፣ አስተካክለናል፣ ክፍያም ከፍለናል። ይህንን ፔጅ በመጀመሪያ ታገኛላችሁ። የመጀመሪያ የምታደርጉት ነገር ንግድ ፍቃዳችሁን ለማደስ እያሰባችሁ ከሆነ ንግድ ምዝገባችሁን አይደለም የምታድሱ፣ ንግድ ፍቃዳችሁን ነው የምታድሱት። ስለዚህ የንግድ ፍቃድ እድሳት ትሉታላችሁ። የንግድ ፍቃድ እድሳት ለማከናወን የሚጠበቅባችሁ 3 ነገራቶች አሉ። አንደኛው የተጠየቀው የንግድ ስራ መስክ የብቃት ማረጋገጫ የሚያስፈልገው ከሆነ የብቃት ማረጋገጫ፣ በሁለተኛው ደግሞ የሚመለከተው አካል የግብር ክሊራንስ፣ በሶስተኛው የውጭ ሀገር ወኪል ወይም ረዳት ስራ ከሆነ የውጭ ድርጅቱን ስምምነት ትሰጣላችሁ ማለት ነው። ይህንን ይቀጥሉ በምትሉበት ጊዜ ያመጣላችኋል። የራሳችሁን ቲን የራሳችሁን ቁጥር ያመጣላችኋል። ስለዚህ እኛ የማደሻችን ጊዜ አልደረሰም። ነገር ግን የማደሻ ጊዜያችሁ የደረሰባችሁ ሰዎች የምታደርጉት ነገር 3 ነገር ነው ማለት ነው። እሱ ምንድን ነው? ንግድ ፍቃዳችሁን ለማደስ ክሊራንስ ያስፈልጋችኋል። 2017ን የጨረሳችሁበትን ክሊራንስ ወረቀታችሁ ሊኖራችሁ እጃችሁ ላይ ይገባል ማለት ነው። እሱን ከጨረሳችሁና እሱ እጃችሁ ላይ ካለ ደግሞ የሚያስፈልጋችሁ እንደነገርኳችሁ 3 ነገር ነው ማለት ነው። አንደኛው የሚያስፈልጋችሁ ኦዲት ሪፖርት ያስፈልጋችኋል። ማለትም ኦዲት ሪፖርት የተደረገበት ማለት ነው። አካውንታንቶቻችሁ ኦዲታችሁን ሪፖርት ያደረጋችሁበት ማለት ባላንስ ሺት አለው፣ ሌጀር ያለው እነዚህን ዶክመንቶች እነዚህ 3 ፔጅ ናቸው። ማህተም ያለው የእናንተን የፊት ለፊቱን ከቨርንም የሚናገር ማለት ነው። እዚህ ጋር ካለኝ የማሳያችሁ ይሆናል። እንደምታዩት ፋይናንሻል ስቴትመንታችሁ የ2017 ላሳያችሁ። ፋይናንሻል ስቴትመንታችሁን በመጀመሪያ ትይዛላችሁ። የሰኔ 30 2017 ፋይናንሻል ስቴትመንት በድርጅታችሁ ያለውን ማህተም ያለውን እሱን በመጀመሪያ ትይዛላችሁ ማለት ነው። በሁለተኛው ደግሞ ክሊራንሶቻችሁን መያዝ ይኖርባችኋል። ክሊራንስ ከሌላችሁ ደግሞ ክሊራንሳችሁን መያዝ ማረጋገጥ ይኖርባችኋል። ውክልና ካላችሁም የውክልና ስምምነታችሁን ትይዛላችሁ። ክሊራንስ ከሆነ ደግሞ ክሊራንሶቻችሁን ይሄን ክሊራንስ ትይዛላችሁ ማለት ነው። በ2018 ጸድቋል የሚለውን ክሊራንሶቻችሁን ትይዛላችሁ ማለት ነው። ስለዚህ ይህንን ክሊራንስ ከያዛችሁ በኋላ ምን ታደርጋላችሁ? ክሊራንሳችሁን ከያዛችሁ እነዚህን 4 ፔጆች ደግሞ በፒዲኤፍ ከቀየራችሁ በኋላ ከዛ በሶስተኛው ደግሞ የምታዘጋጁት ምንድን ነው አልኳችሁ? ይህ ባላንስ ሺት ሌጀሮቻችሁ አካውንታንት የሚሰጣችሁ ማለት ነው። እሱ አንድ አለ። በሁለተኛ ክሊራንሳችሁ አለ። ከዛ በኋላ እነዚህን ነገር ምን ላይ ታስገባላችሁ? etrade.gov.et ላይ ታስገባላችሁ ማለት ነው። ካስገባችሁ በኋላ ምን ይላችኋል? ክፈሉ ይሏችኋል። የክፍያ ይመጣላችኋል እዚህ ጋር የክፍያውን ታስገባላችሁ ማለት ነው። ፕሮሰሱ ምንድን ነው የሚሆነው? የንግድ ፍቃድ እድሳት ትነካላችሁ። የንግድ ፍቃድ እድሳት እነዚህም ከያዛችሁ በኋላ በዋነኝነት ክሊራንስ እና እችኛውን ሌጀር ናት በፒዲኤፍ አድርጋችሁ ክሊራንሷ አያስፈልጋችሁም ለማስገባት ምክንያቱም አውቶማቲካሊ ስለሚታወቅ። ነገር ግን ያው እናንተ መያዝ ይኖርባችኋል። እሱን ካወጣችሁ በኋላ ይህችን የባላንስ ሺቷን ታስገቡና ይቀጥል ካላችሁ በኋላ በዛ አማካኝነት አታች አድርጋችሁ ያስፈልጋል የሚላችሁ ቦታ ላይ ጠብቃችሁ መጨረሻ ላይ ምን ይላችኋል? የክፍያ ነው የሚላችሁ። ክፍያችሁን ስታጠናቀቁ 102 ብራችሁን ስትከፍሉ ደረሰኝ ይሰጣችኋል። ደረሰኝ ሰጥቷችሁ በዛ አማካኝነት ንግድ ፍቃዳችሁን ምን ታደርጋላችሁ ማለት ነው? አደሳችሁ ማለት ነው። ይህንን ያላደሳችሁ አሁን ተራዝሞላችኋል። 15 ቀን ሊሆን ይችላል፣ 10 ቀን ሊሆን ይችላል እየተባለ ያለው በእነዚህ ቀናቶች ውስጥ ካደሳችሁ ንግድ ፍቃዳችሁን በጣም አሪፍ ነው፣ ወስዳችሁ ትገላገላላችሁ። ካላደሳችሁ ግን እኔ እንድታድሱ ሪኮመንድ አደርጋችኋለሁ። ያለበለዚያ ቅጣቱ ያው የከፋ ነው የሚሆነው ማለት ነው። ምክንያቱም አንዳንዴ ቅጣታቸው እስከ 20 ሺህ ሊሄድ ስለሚችል የንግድ ፍቃድ የምስክር ወረቀት በዚህ አማካኝነት
የሚሰጣችሁ ይሆናል ማለት ነው። የንግድ ፍቃዳችሁ ታወጣላችሁ። እኔ ፕሪንት ላድርገው። ፕሪንት ታደርጋላችሁ። ንግድ ፍቃዳችሁን ካወጣችሁ በኋላ በዛ አማካኝነት ንግድ ፍቃዳችሁ ላይ ትሰሩበታላችሁ ማለት ነው። አውጥታችሁ ትለጥፉታላችሁ። ምንም ነገር ለማድረግም በዛ ይረዳችኋል። ንግድ ፍቃዳችሁን ለማደስ እያሰባችሁ ከሆነ ይህ ነው ፕሮሰሱ። ነገር ግን ለማውጣት ምንድን ነው ፕሮሰሱ ብላችሁ እያሰባችሁ ከሆነ እንደዚሁም ደግሞ አዲስ ንግድ ፍቃድ ባወጣ ይሻላል ባላውጣ ይሻላል? ካፒታልስ ምን ማድረግ አለብኝ? እንደዚሁም ደግሞ ፒኤልሲን ባቋቋም ይሻላል ወይስ ሶል ይሻላል ብላችሁ እያሰባችሁ ከሆነ ከዚህ በፊት የሰሯችሁ ቪዲዮዎች አሉ። ገብታችሁ ወደኋላ ተመልሳችሁ ማየት ትችላላችሁ። ተመልሳችሁ በምታዩበት ጊዜ በጣም ብዙ አይነት አይናችሁን የሚከፍትላችሁ ነገር ታዩበታላችሁ። ነገር ግን ከወሰናችሁና ኦኬ አሁን ንግድ ፍቃዴን ማውጣት እፈልጋለሁ ስትሉ እኛ ጋይድ አድርገናችሁ ሙሉ ነገር እንድታወጡ ልንረዳችሁ እንችላለን። መመሳቻችሁን አዘጋጅተንላችሁ ስም ስያሜያችሁን መርጠን ኤቭሪቲንግ ንግዳችሁ ላይ ምን አይነት ስትራክቸር መሄድ አለባችሁ የሚለው ሙሉ ፕሮሰሶችን እናስኬድላችኋለን ማለት ነው። ነገር ግን ንግድ ፍቃድ ለማደስ ይህ 102 ብር ከፍላችሁ ብቻ ማደስ ይችላላችሁ። ልጭበረበርበት የነበረውን ደግሞ ታሪክ በአጭሩ ልንገራችሁ። እንዴት ሆነ መሰላችሁ? የሆነ ጉዳይ የሚያስፈጽም ሰው ነበረ። ያ ጉዳይ የሚያስፈጽም ሰው ኦኬ ፍቃዴን አድስልኝ ብዬ ነበር የሰጠሁትና በምሰጥበት ጊዜ እሺ ብሎ ኦንላይን ላይ ጠየቀልኝ። በሚጠይቅልኝ ሰዓት በጣም ቆየ። ኦንላይን ላይ በጣም ቆየ ማለትም 1-2 ቀን ቆየ እና ይህ ነገር እንዴት ነው ብዬ ሲሄድ አይ ይህ ነገር መታደስ አይችልም፣ የሆነ የያዘ ነገር አለ አለ። ኦኬ እሺ የያዘ ነገር ካለ ምንድን ነው መፍትሄው አልኩት። አይ የያዘ ነገር ስላለ ትንሽ ያቆያል፣ ማለትም ኢቭን ላይታደስም ይችላል። ምንድን ነው ምክንያቱ አልኩት። አይ ምክንያቱ እንኳን እነሱ የያዙበት አንዳንድ ሪዝኖች አሉ፣ ነገር ግን በቃ በገንዘብ ልንፈታው እንችላለን አለኝ። አይ በጭራሽ በገንዘብ ልንፈታው አንችልም፣ እስኪ ለማንኛውም በቃ ቼክ ላድርግና አንተም የሚሉን ነገር አልኩት። ትንሽ ቆየና ከ1 ሰዓት ከ2 ሰዓት በኋላ ሌላ ሰዎችን በምጠየቅበት ጊዜ አይ ይሄ ነገር ሊያጭበረብሩ ነው ሊበሉህ ነው አሉኝ። ከዛ ማለት ምን ማለት ነው አልኩኝ። አይ ምንም መፍትሄ ካልነገረ ችግሩን ካልነገረ በዚህ አማካኝነት ካለ በጭራሽ ገንዘብ እንዳታወጣልኝ ማለት ነው። በዛ አማካኝነት ነው ምን አደረኩኝ? ከአዲስ ጠየቅኩኝ ማለት ነው። ከአዲስ ኦንላይን ላይ በምጠይቅበት ጊዜ ምን አደረገልኝ? አለፈልኝ። ያኔ 102 ብር ከፍዬ ሲስተሙ ራሱ ለቀቀኝ። በዛ አማካኝነት ፍቃዴን አድሼ አወጣሁ። ይህ ነገር እናንተ ላይ በጭራሽ ሀፕን እንዲያደርግ ስለማልፈልግ ነው እዚህ መጥቼ ለእናንተ እያሳያችሁ ያለሁት። እምቢ ካላችሁ ደግማችሁ አስገቡ። እምቢ ካላችሁ ደግሞ ምንድነው የምታደርጉት? ሂዳችሁ በእናንተ ክፍለ ከተማ ታሳያላችሁ ማለት ነው። ችግሩን እዛ ይፈታሉ፣ ኢቭን ችግር ካለበት ራሱ ማለት ነው። ነገር ግን በዋነኝነት ማሰብ ያለባችሁ ገቢዎች ሚኒስቴር ክሊራንስ እስከሰጣችሁ ድረስ የማደስ መብት አላችሁ። ስለዚህ ዋናው ገቢዎች ናቸው እንዳያታደስ የሚለው ነገር ግን ገቢዎች ካለፈላችሁ ማደስ ስለምትችሉ ይህ የሚያሳስባችሁ የሚያጨናንቃችሁ ሰዎች ይህ ነገር መፍትሄ ያድርጉ። በዚህ አማካኝነት ትፈቱታላችሁ ብዬ አምናለሁ። ከኔ ኤክስፒሪየንስ ከተማራችሁና ከወደዳችሁት ደግሞ ይህንን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትቆዩ ነው። ኮሚኒኬት ለማድረግ ከፈለጋችሁ እናም ደረሰኝ ብላችሁ ከላካችሁ ኦር ደግሞ ንግድ ፍቃዳችሁን ለማውጣት እያሰባችሁ ከሆነ ፒኤልሲ እያላችሁ ከስር ኮሜንት አድርጉልኝ። እናም በመቀጠል ደግሞ ከስር ባለችው ሊንክ ገብታችሁ አውሩን። 1 ለ1 ማውራት እንችላለን፣ መፍትሄ እንፈልግለታለን። መልካም